በኤሌክትሪክ መኪና ተሽከርካሪ የማቀዝቀዣ ሂደት ወይም ደግሞ ኩሊንግ ሲስተም ላይ የምንጠቀመው ኩላንት አይነት ጥቅሙ ይዘቱና ሊደረግ የሚገባው ጥንቃቄ በሚል ዛሬ ዝግጅት አዘጋጅቻለሁ። ጤና ይስጥልኝ ዶክተር ኃይሉ አበበ እባላለሁ። እንግዲህ ኩሊንግ ሲስተም እንግዲህ ወይም ደግሞ የማቀዝቀዣ ስርዓት በኮንቬንሽናል መኪናም በኤሌክትሪክ መኪናም ዙሪያ ላይ ተመሳሳይነት አላቸው። የሚለያዩበት ውስን ነገሮች ናቸው። ከሚያመሳስላቸው ነገሮች አንዱ ሁለቱም ራዲያተር ወይም ደግሞ ማቀዝቀዣ ይጠቀማሉ። ሁለቱም ፋን ይጠቀማሉ ለማቀዝቀዝ እንዲሁም ደግሞ ፎዞች ከላይም ከስርም ያሉ ማስገቢያና ማስወጫ ፎዞች ሁለቱም ይጠቀማሉ። ነገር ግን በኮንቬንሽናል መኪና ላይ የውሃውን ግፊት የሚፈጥርልን ወይም ደግሞ ወተር ፓምፑ መካኒካል ሲሆን ከክራንክሻፍት በሚያገኘው በቤልት ወይም ደግሞ በጊር አማካኝነት በሚያገኘው ፓወር ሲሆን የሚገዝፈው በኤሌክትሪክ መኪና ላይ ግን በኤሌክትሪክ አማካኝነት የሚሰራ ፓምፕ ይሆናል ማለት ነው። ሌላው እንግዲህ ኮንቬንሽናል መኪና ላይ ኢንተርናል ኮምባሽን ኢንጂን ወይም ደግሞ ሂት ኢንጂን የሚፈጥረው ሙቀት እስከ 2000 እና ከዛም በላይ የሆነ ዲግሪ ሴንቲግሬድ ሲሆን ለማቀዝቀዝ የምንሄደው በኤሌክትሪክ መኪና ላይ ግን ከ100 ዲግሪ ሴንቲግሬድ ባልበለጠ ሁኔታ የሚፈጠረን ሙቀት ይሆናል ለማቀዝቀዝ የምንሄደው። ከሙቀት አኳያ የኤሌክትሪክ መኪና የሚፈጥረው የሙቀት መጠን አነስተኛ ነው ለማለት ነው። እንግዲህ ኩላንት ጋር ስንመጣ እንግዲህ ኩላንት በመጀመሪያ ደረጃ ጥቅሙ ፍሪዚንግ ፖይንትን ትንሽ ማድረግ ነው ወይም ሎወር ፍሪዚንግ ፖይንትን መፍጠር ነው። እንደዚሁም ደግሞ ሃይ ቦይሊንግ ፖይንትን መፍጠር ነው። ሃይ ቦይሊንግ ፖይንት ስል ምንድነው? ውሃ ቦይል የሚያደርግበትን ቴምፕሬቸር ከፍ ማድረግ ነው። ውሃ ስታንዳርድ በሆነ ኮንቬንሽናል ስምምነት ቦይል የሚያደርገው በ100 ዲግሪ ሴንቲግሬድ ነው። ነገር ግን ይህ ኩላንት 190 200 እስከ 250 ዲግሪ ሴንቲግሬድ ደርሶ ውሃ ቦይል እንዳያደርግ ወይም ደግሞ ኩላንቱ ቦይል እንዳያደርግ ያግዛል ይረዳል ማለት ነው። ውሃው ካልሞቀ የማቀዝቀዝ አቅሙ ኩላንቱ ጥሩ ይሆናል ማለት ነው። ፍሪዚንግ ፖይንትም ጋር ስንመጣ ምንድነው እንግዲህ እስከ ኔጌቲቭ 50 ዲግሪ ሴንቲግሬድ እንደምናውቀው ውሃ በ0 ዲግሪ ሴንቲግሬድ ነው አይስ የሚያደርገው። ነገር ግን በዚህ ኩላንት በምንጠቀምበት ጊዜ እስከ ኔጌቲቭ 50 ዲግሪ ሴንቲግሬድ ደርሶ የውሃው የቅዝቃዜ መጠን ውሃው ግን በረዶ አይሰራም ማለት ነው። ይህንን እንግዲህ ጥቅም የምናገኘው ከየት ነው? ከኩላንቱ ባህሪ ነው። ውስጡ ከተጨመሩ የማዕድናት ወይም ደግሞ አዲቲቭ የምንላቸው ነገሮች በመነሳት ነው። እንግዲህ አሁን የምንጠቀመው የኩላንት አይነት ከገበያ ላይ የምናገኘው በተለይ በዚህ በኤሌክትሪክ መኪና ዙሪያ ላይ ሁለት አይነት ነው። አንደኛው ኤታይሊን ግላይኮል ነው። ሁለተኛው ደግሞ ፕሮፓይሊን ግላይኮል ነው። ሁለቱም እንግዲህ ገበያ ላይ ያሉ ከጥቅም አኳያ ፕሮፓይሊን ግላይኮል ሌስ ቶክሲክ ነው ወይም ደግሞ መርዛማ ነው። ያኛው ደግሞ ኢታይሊን ግላይኮል ከፍ ያለ መርዛማነት አለው ወደ ውስጣችን በሚገባበት ሰዓት ኢንጀስት በምናደርግበት ሰዓት። ነገር ግን ከዋጋ አኳያ አቬሬጅ ወይም ደግሞ የተሻለ ዋጋ የሚኖረው ኢታይሊን ግላይኮል ነው። ገበያም ላይ በብዛት የሚታየው የኢታይሊን ግላይኮል አይነት ኩላንት ነው። እንግዲህ ይህ ኢታይሊን ግላይኮል እንደምታውቁት በውስጡ ተጨማሪ አዲቲቮች አሉት። እነዚህ ቅድም ያልኩት ፍሪዚንግ ፖይንትን ማሳነስ፣ ቦይሊንግ ፖይንትን መጨመር ከሂት ኤክስቼንጂንግ ጋር የሚገናኝ ነው። ምክንያቱም ኩላንቱ ኮንትሮለሩ ላይ ለምሳሌ ኦንቦርድ ቻርጀሩ ላይ፣ ዲሲ ኮንቨርተሩ ላይ፣ ኢንቨርተሩ ላይ እንዲሁም ደግሞ ሞተሩ ላይ ሰርኩሌት በሚያደርግበት ጊዜ የሚያገኘውን ሙቀት ነው የሚያገኘውን ሂት ወይም ደግሞ ሙቀት ነው ኮንዳክት በማድረግ ሙቀቱን ሲስተሙ ላይ ወስዶ በራዲያተር እንዲቀዘቀዝ የምናደርገው። ባትሪም ጋር ስንመጣ እንደዛ ነው። ባትሪም ጋር በተመሳሳይ መልኩ እንደዚህ ኩላንት የሚጠቀሙ የባትሪ አይነቶች ከሆኑ ምክንያቱም ባትሪዎች ኩላንት የሚጠቀሙ ከሆነ ለማቀዝቀዝም የሚጠቀሙት በኤሲ አማካኝነት በኤክስቼንጀር ኩላንትን ነው። ለማሞቅም ሲፈለግ ደግሞ በፒቲሲ ወይም ደግሞ በማሞቂያ በኩል አልፎ ውሃው ራሱ ሰርኩሌት እያደረገ ባትሪ እንዲያሞቅ የሚደረግበት ሁኔታ ነው ያለው። ዞሮ ዞሮ ግን የምንጠቀማቸው የኩላንት አይነቶች አንድ አይነት ናቸው። ግን የሚለያዩት ምንድነው? የፕሮፖርሽኑ ወይም ደግሞ የውሃውና የኢታይሊን ግላይኮሉ ሬሾ ነው። እንግዲህ ብዙ አይነት ፕሮፖርሽኖች አሉ ገበያ ላይ 60-40 አለ። 60% ኢታይሊን ግላይኮል፣ 40% ዲስቲል ወተር። ዲስቲል ወተር ማለት ፍሪ ፍሮም ሚነራል በፋብሪካ የተዘጋጀ ከሚነራል የጸዳ ዲሚነራላይዝድ የተደረገ ኩላንት ማለት ነው። እንግዲህ 20-80ም አለ። 20% ኢታይሊን ግላይኮል፣ 80% ወተር ነው። 50-50%ም አለ። 50% ኢታይሊን ግላይኮል፣ 50% ዲስቲል ወተር ማለት ነው። በሀገራችን እንግዲህ የምንጠቀመው ሞዴሬት የሆነውን ነው። ሞዴሬት ማለት ለሀገራችን አየር ንብረት ብዙ ጊዜ ተስማሚ የሆነው 30-70 የምንለው ነው። 30% ኤታይሊን ግላይኮል ወይም ደግሞ ፕሮፓይሊን ግላይኮል፣ 70% ደግሞ ዲስቲል ወተር ነው ማለት ነው። ይህ ለሀገራችን ተስማሚ የሆነ
ሚክስቸር ወይም ደግሞ የሬሾ አይነት ነው። እንግዲህ የግላይኮል አማውንት ወይም ደግሞ የኢታይሊን ግላይኮል ወይም ደግሞ የፕሮፓይሊን ግላይኮል መጠኑ ጨምሮ ከ50 በላይ ከፍ በሚልበት ሰዓት የውሃው መጠን በሚያንስበት ሰዓት ግን የፓምፒንግ ኤፊሽንሲው ወይም ደግሞ የኩሊንግ ኤፊሽንሲው ወይም ደግሞ የሂት ኤክስቼንጂንግ ኤፊሽንሲው ይቀንሳል። አንድ እሱ ነው። ሁለተኛ ነገር ደግሞ ሞተሩ ላይ ሎድ ይሆንበታል። ምክንያቱም ይህ ኢታይሊን ግላይኮል የዘይትነት ባህሪ ስላለው ቪስኮሲቲው ከፍ ስለሚል ፓምፑ ላይ እንደ ሎድ ይሆንበታል። ስለዚህ ሂት ኤክስቼንጅ የሚያደርግበት ኤፊሽንሲ ይቀንሳል ማለት ነው። ስለዚህ ብዙ ጊዜ 50 እና ከዛ በታች ብንጠቀም ይመረጣል። እንደ ሀገራችን ማኑፋክቸረሮች ብዙ ጊዜ ሪኮሜንድ የሚያደርጉት 30-70 ነው የአየር ሁኔታው ተስማሚ ስለሆነ። እንግዲህ ይህ ከፕሮፖርሽን አኳያ የምናወራው ይሁን እንጂ በውስጡ የተለያዩ አዲቲቮች አሉት። የኬሚስትሪ ወይም ደግሞ ይህ ሚክስቸር ኢታይሊን ግላይኮል ወይም ደግሞ ፕሮፓይሊን ግላይኮል አንደኛው አንቲ ኮሮዥን ነው። ኮሮዥንን የሚከላከልበት ንጥረ ነገር በውስጡ አለ። ይህ ኮሮዥን እንግዲህ ኦክሲዳይዝ አድርጎ ይሄ ውሃ ወይም ደግሞ ኩላንት በውስጡ እንግዲህ የሚንቀሳቀስበት ሰርኩሌት የሚያደርግበት መስመር ብረት ወይም ደግሞ ሜታልስ ከመሆኑ አኳያ ያንን የመብላት ኦክሲዳይዝ አድርጎ ሪያክት አድርጎ ያንን የመብላት ሁኔታ እንዳይኖር አንቲ ኮሮዥን በውስጡ አዲቲቭ ይጨመርበታል ማለት ነው። ሌላው ደግሞ በውስጡ እንዲጨመርበታል አንቲ ስለጅ ወይም ደግሞ ዲፖዚት እንዳይፈጠር ያ ዲፖዚት ደግሞ የውሃውን ሰርኩሌሽን እንዳያውክብን፣ እንዳይገታብን፣ እንዳያጠብብን ወይም ደግሞ ማይክሮባል ግሮዝ የምንለውን ነገር በውስጡ እንዳይፈጥር አንቲ ስለጅ ወይም ደግሞ ዲፖዚት የሚባል ነገር በውስጡ ማቅለጫ ይጨመርለታል ማለት ነው። እንግዲህ ከዛ በተጨማሪ እንግዲህ ምንድነው ይህ ግላይኮል ቤዝድ ኦይል በተጨማሪ መልኩ እንደ ሉብሪካንት ያገለግላል፣ እንደ ቅባትነት ያገለግላል። ምክንያቱም ፓምፑ ላይ ያለው ፓምፒንግ ጊሮች በኩላንቱ አማካኝነት በውሃው እንዳይበሉ ወይም ደግሞ እንዳይዝጉ ምንድነው ሉብሪኬት ይደረጋሉ ማለት ነው። ቅባትነት ስላላቸው ቅባትነት ካላቸው ነገሮች የተቀመመ ስለሆነ ሉብሪኬት ያደርግልናል ሲስተሙ እና መስመሩን በአጠቃላይ ይሄ ሰርኩሌት የሚያደርግበት መስመር ቱቦ ፓይፖቹ በጠቅላላ እንዲሁም ደግሞ ወተር ጃኬቶቹ በሙሉ እንዳለ እየተበላ እንዳይዝግ እንዳያረጅ በውስጡ ይሄ አሁን ያልኳቸው ኩላንቶች አዲቲቮች ይጨመርላቸዋል ማለት ነው። እንግዲህ ሌላው ከአገልግሎት አኳያ እንግዲህ ይህ ግላይኮል ቤዝድ አዲቲቭ አገልግሎት እየሰጠ በቆየ ቁጥር እንደ ጥንቃቄ ማድረግ ያለብን ምንድነው በውስጡ ያሉት እነዚህ ሚነራሎች ወይም ደግሞ አዲቲቮች እየሞቱ እያረጁ ስለሚሄዱ ቅድም ይከላከላል ብለን ያልናቸው ነገሮች በሙሉ ወደ አለመከላከል ስለሚደርስ አንደኛ ወደ መበላት ብረቱ ወይም ደግሞ ይሄ ሜታል ደክቶቹ ጠቅላላ ወተር ጃኬቶቹ የመጎዳት ሁኔታን ሊያስከትል ይችላል። ሁለተኛ ነገር ደግሞ ኩሊንግ ኤፊሽንሲ ይሄ ሎወሪንግ ፍሪዚንግ ፖይንት እና ሃየር ቦይሊንግ ፖይንት የምንለውን በሙሉ ያጣል። ስለዚህ ውሃው ቶሎ የመሞቅ የመፍላት ሁኔታን የማምጣት ሂደት ይፈጥራል ማለት ነው። ስለዚህ በተወሰነ ወቅት ፒኤች ሌቭሉንም በተመሳሳይ መልኩ ቼክ ማስደረግ ነው። ሪፍራክቶሪ ሜትር ወይም ደግሞ ቴስት ስትሪፕ የሚባል መሳሪያ ፒኤች ሌቭሉን በየተወሰነ ወቅቱ ቼክ ማስደረግ ተገቢ ነው ማለት ነው። ምክንያቱም አሲዲቲ ሌቭሉ እየጨመረ የሚሄድ ከሆነ እነዚህ ሜታልሶች እየበላ እያኘከ ዊር አውት እያደረገ ሲስተማችን ለጉዳት ይዳረጋል። ከማንወጣው ወጪ ውስጥ ልንገባ እንችላለን ማለት ነው። ስለዚህ አንዱ ይሄ ነው። ሌላው ደግሞ እንደገና ኤሌክትሪክ መኪናን በምንገዛበት ጊዜ ወይም ደግሞ በምንመርጥበት ጊዜ የመጀመሪያው ስራችን የሚጠቀመው የኩላንት አይነት ምን አይነት ነው? ስሪቱ ፕሮፓይሊን ግላይኮል ነው? ኢታይሊን ግላይኮል ነው? በምን ያህል ፕሮፖርሽን ነው? 30-70 ነው? 50-50 ነው? 60-40 ነው? የሚለውን ነገር ከማኑፋክቸረርስ ሪኮመንድ ስለሚያደርግ ማኑፋክቸረርስ ማኑዋል ላይ ስለሚያስቀምጥ ያንን ኦነርሶቹ ደግሞ ይህንን ተሽከርካሪ ያመረቱት ሪኮሜንድ ያደረጉትን ነገር መጠቀም ደግሞ እጅግ የበለጠ ተመራጭ ያደርገዋል ማለት ነው። ስለዚህ እንግዲህ ምንድነው ከመላ ጎደል እንግዲህ ይህ ኢታይሊን ግላይኮል ወይም ፕሮፓይሊን ግላይኮል በተወሰነ መልኩ በተወሰነ ወቅት አንደኛ ቼክ ማድረግ ነው። ሁለተኛ ትክክለኛውን ፕሮፖርሽን መጠቀም ከኛ ይጠበቅብናል። ሶስተኛ ደግሞ እንደገና ምንድነው ሌቭሉን ሁልጊዜ ታንከሩ ላይ ማክሲመም ሌቭል ላይ መሆኑን ቼክ ማድረግ አለብን። በሶስተኛ መንገድ ደግሞ ሊኬጅ ወይም ደግሞ ፍሰት ካለ ያንን ፍሰት ማጥፋት ወይም ደግሞ የተቀደደ የተቆረጠ የተበሳ ነገር ካለ ያንን ማስተካከል ከኛ ይጠበቃል ማለት ነው። እንግዲህ ለዛሬ ያዘጋጁላችሁ በዚህ በኤሌክትሪክ መኪና ኩላንት ዙሪያ ላይ ያለው አጠቃላይ አስተምህሮ ከሞላ ጎደል ይህን ይመስላል። ተጨማሪ ጥያቄዎች ካላችሁ በላይ ባለው ስልክ በመደወል ላስተናግዳችሁ እችላለሁ። አመሰግናለሁ።